ኤነርጂ ለመጨመር ምናልባት አሁን የወጡ ተጫዋቾችን ከተመለከትካቸው ማርክ ሁለቱም በማጥቃት የስያሜ መብት የታላቁ የኢትዮጵያ ንግድ ባንክ ሲቢ የኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት 32 ታወሰ። በጋራ 3 ጊዜ ሊጉን ዋንጫ ያሳኩ ነው ቡድኖች ናቸው። የሊጉ መስራች ከ90 ላይ ኢትዮጵያ መድን 8 እና እንደዚሁም ደግሞ 2013 የዓመቱ መስጉን ዳኛ አደረገው። ያን ተከትሎ ብሩክ አብዱ መሐመድ በቋሚነት ጀምር ብሩክ ሙሉ ነው በጉዳቱ ምክንያት ከቡድኑ ጋር አይገኝ። እጅግ በጣም አስፈላጊ ጨዋታ ነው። 3 ነጥብ ለኛ ቅያሬ አድርጓል። ብሩክ ታደለ በቋሚነት ጀምር፣ ሰለሞን ወዴሳ በጠባቂ ወንበር ላይ ይገኛል። ጌታነህ ከበደ ሜዳ ውስጥ ብቻ ነው። ገንዳና ሁለተኛው ዙር ላይ ሌሎች ቡድኖች አስጀምረዋል። ጨዋታውን የሚጀምረው አዋሳ ከነማ ነው። ከግራ ወደ ቀኝ ወጣቱ ተጫዋች ዘንድሮ ወደ ዋናው ቡድን ባለዳላዋን ናትናኤል ሻካቦ ጥሩ ግድል አግኝተዋል። አሁን ትኩስ ጉልበት ይዞ ነው የመጣው ሽመልስ በቀለ ገደው ለመጀመሪያ ጎል ፍለጋ ጎል አዋሳ ከነማ ተባረከ ፋሞ የጎሉ ባለቤት ነው። 5ኛ የሊግ ጎል አዋሳ ቦራ ገደል ያፈራችው ተጫዋች የተሳሳተ አለጋግ ነው። ከዛ በኋላ የማዕዘን ምት ነው በቀለ ነው ኳሱን ዴሊቨር ማድረግ የቻለው። ጫናዎች ነበሩ፣ እድሎች ነበሩ፣ ጎል እንደሚቆጠሩ ፍንጮች ነበሩ። አሁን ግን ኢትዮጵያ መድን ከኋላ ተነስቶ ነጥቦችን ሲይዝ ስለተመለከት ነው በዚህም ጨዋታ ላይ እድል ይኖረዋል። አማኑኤል ኤርቦ በመጀመሪያው ዙር ጎል ያስቆጠረ ተጫዋች ነው። አዋሳ ከነማ ላይ አከረ የነበረውን ጥምረት ጥሩ የማጥቃት እንቅስቃሴ አማኑኤል ኤርቦ ጥሩ መናበብ ነው በአልፍሬድ ንኩሩንዚዛና በአማኑኤል ኤርፖ መካከል የተመለከትነው። አማኑኤል ኤርፖ ወደ መስመር ወጥቶ ነው ኳሱን ማግኘት የቻሉ። በቀላሉ ነው ወደ ፕላን ቢያቸው እንደሄዱ የመጀመሪያ እቅዳቸውን ትተው ወደ ሁለተኛው ፕላናቸው እንደሄዱ ነው የሚያስገድዳቸው። አስደናቂ ዴሊቨሪ 7 ጎሎች ያሉት ጥሩ አቅርቦት። ይሄኛው ፍሬድ ንኩሩንዚዛ የሚገኝበት መስመር ነው። እጅግ በጣም አስደናቂ። ኢትዮጵያ መድን ከ4 ደቂቃዎች በኋላ አቻውን ያለው ትኩረትን ይስባል። ወገኔ አስደናቂ ቴክኒክ የጨዋታውን ቴምፖ ከፍ አድርገው መጫወት ላይ ይገኛሉ። የወቅቱ ሻምፒዮን አልፍሬድ ጥሩ አቅርቦት ነው። ጎል አማኑኤል ኤርቦ። ይህ ጨዋታ ብዙ ጎል አስገራሚ። በመጀመሪያውም ዙር ጎል አስቆጥሮ ነበር ሐዋሳ ከነማ ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም። የኢትዮጵያ መድን አደገኛው መስመር አልፍሬድ ንኩሩንዚዛ የሚገኝበት መስመር ነበር ስንል ነበር። አልፍሬድ ንኩሩንዚዛ ነው ኳሱን ያገኘው። በጥሩ ሁኔታ ወደ ሳጥን ማሻማት ቻለ። በተወሰነ መልኩ በሐዋሳ ተጫዋች ኳሱ ተጨርፏል። ጥሩ ቦታ ላይ ይገኝ የነበረው አማኑኤል ኤርፖ በግሩም ሁኔታ ናቸው ውጤት ተለያይቷል። ለመጨረሻ ጊዜ ጎል ያስተናገደው ሽመልስ በቀለ ጌዶ ባስቆጠረው ጎል ነው። በዚህ ሰዓት እያደረገ ይገኛል ብሩክ ታደለ። በኳስ ቁጥጥር ኢትዮጵያ መድን የበላይነትን ወስዷል። ምናልባት ተባረከ ፋሞ አስደናቂ ጥንካሬ ነው በተባረከ ፋሞ በኩል የተመለከትነው። ፍጥነቱን ጉልበቱን ተጠቅሞ ያሬድ ካሴን አልፎት ነበረ፣ ግን ዘግይቶ ሳጥን ውስጥ የገኘውና በጭንቅላቱ የሚጫወተው አለልኝ ሙሉነህ ኳሱን ማውጣት ችሏል። ሌላ የሴት ፒስ አስደናቂ ቴክኒክ ምናልባት አማኑኤል ኤርቦ ድንቅ ሙከራ ድንቅ ሰይፍ ፍሬድ ንኩሩንዚዛ የመጨረሻውን ኳስ መጠቀም አልቻለም። ኳሱ የተነሳው ከረመዳን እግር ስር ነው። አስደናቂ ሰንጣቂ ኳስ ነው ለአማኑኤል ኤርፖ ኳሱን መስጠት የቻለው። በአስደናቂ ሁኔታ ወደ ግብ ልኮት ነበር። ዳግም ተፈራ ተገማች አልሆነባቸውም። አስደናቂ ሙከራ ነው ሳጥን ውስጥ አክርሮ መምታት የቻለው፣ ግን ዳግምን በደንብ እዚህ ጋር አንጋፋ ተጫዋቾች ሽመልስ ቢኒያም አስደናቂ ቴክኒክ ምናልባት ሁለተኛ ኩል የተመለከትነው ኳሱን ቢኒያም በላይ ነው በአስደናቂ ኮንትሮል ለሽመልስ የሰጠው። ሽመልስ በጥሩ ሁኔታ ነው ኦቨርላፕ ያደረገ መድን በኩል በዚህ ሰዓት ምናልባት ብሩክ ጥሩ ረጅም ኳስ ነው ለብሩክ በላቸው የተጣለለት። አማራጭ ነበረ ወገኔ ገዛኸኝ ጥሩ ቦታ ይሉ ብሩክ ጥሩ አቅርቦት ነው። ፍቃደ ስላሴ ደሳለኝ ጥሩ አቅርቦት ተጨራርፈው ኳስ ገብተው 4 ቡድኖች ናቸው ያሉት። ብሩክ በላከው በፍጹም ቅጣት ምት ክልል ውስጥ 45 ደቂቃ ያላገኙትን የተሻጋሪ ኳስ ዴሊቨሪ ነው በፍቃድ በኩል የተመለከትነው። እስራኤል እሸቱ ባይጨርፍ ምናልባት ወደ ጎልነት ሊቀየር የሚችል ኳስ አማራጮች ነበሩት። ለሽመልስም ኳሱ መስጠት ይችል ነበር፣ ግን የወሰነው ውሳኔ ጥሩ ነው። ኳሱን ወደ እግሩ እንዲመቸው አድርጎ ነበር ማጠፍ የቻለው በጥሩ ሁኔታ። ማዕዘን ምት ሐዋሳ ከነማ ሁለተኛ ጎል ፍለጋ ሌላ ጎል ማግባት ሞከራ መስመር አደገኛ ሲያደርገው ተመልክተናል። አሁንም ያንን ነው እያየን የምንገኘው። በዚህ ሰዓት ረመዳን ጥሩ አቅርቦት ወገኔ ገዛኸኝ
የማጥቃት እንቅስቃሴ ነው። ረመዳን የሱፍ ነው ኳሱን ከተቀበለ በኋላ ወደ ሀፍ ስፔሱ ነው እየሰበረ ይዞ የገባው ወገን እና ጌታነት ተነጥሎ ነው እየተመለከት ነው የምንገኘው። ቢኒያም ጥሩ አቅርቦት ነው በዚህ ሰዓት ያሬድ ብሩክቲና ቢኒያም በላይ ነው ከመሃል ሜዳ ኳሱን ተሸክሞት የመጣው። ጥሩ ቦታ ይዞ የጠብቀው የነበረው ያሬድ ኳሱን ከተቀበለ በኋላ ተነስቶበታል። በቀለ የበለጠ የሚስማማውን ቦታ አግኝቷል። በመስሮች መካከል ጌታነህ ከበደ በተመቻቸ ሁኔታ ይታያል። ወንድማዊ መጋቢ ማድረግ ወገኔ ጥሩ አቅርቦት ጎል ኤማኑኤል ኤርባው 9ኛ የሊግ ጎል እስከማይቻል ድረስ በዚህ ሰዓት የቡድኑ ቁልፍ ተጫዋች ነው። አርባ ምንጭ ያፈራችው ተጫዋች የያሬድ ካሴን የቀድሞ ማሰብ ብቃት ነው እዚጋ የተመለከተው። ቅጣት ምቱ ተገኘ። በፍጥነት ነው ለወገን የገዛኝ የሰጠው። ወገን የገዛኝ ጥሩ ቦታ ይዞ ይጠብቅ ለነበረው ለአማኑኤል ኤርፖ ነው በአስገራሚ ሁኔታ ኳሱን ዴሊቨር ማድረግ የቻለው። አማኑኤል ኤርፖ ጥሩ ቦታ ላይ ተገኝቶ ዳግም ተፈራ ምንም ነገር እንዳያደርግ አድርጎ ነው ጎሉን ማስቆጠር የቻለው። በረከት ሳሙኤል አሁንም አማኑኤልን መያዝ የነበረበት እሱ ነው። የመጀመሪያ የጨዋታው ኮከብ በዚህ ሰዓት ያስቆጠራት ጎል ታይሚንጉ፣ አኪዩሬሲው አማኑኤል ኤርፖ 9ኛ የሊግ ጎሉን አስቆጥሯል። ዳግም ተፈራ አላጎል ማግባት ከዛ ውጭ ሀዲያ ሆሳዕናና ኢትዮጵያ ንግድ ባንክ ወደ ኋላ የሚያስቀረው በእርግጥ ምናልባት በዚህ ሰዓት አንድ የዓመቱ ኮከብ ተጫዋች ተብሎ የተመረጠበት ከረጅም ደቂቆች በኋላ ነው እንደዛ 9 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ሌላ ጨዋታ ይከናወናል። የመጨረሻ የጎል ማግባት ሙከራ በዚህ ሰዓት ጥሩ አቅርቦት ወንድማገኝ